እንኳን ደስ ያለ ወንድሜ። ዝም በል ቢኒ። ምን ማድረግ ነው? እንደምወዳት እያወቅ እንዴት ታናግራታለህ? ምንድነው የምታወራው ቢኒ? እባክህ እንደማታውቃትሁን ስታወራት አይቻለሁ። ስታስበው አንተ የወደድካትን ሴት እኔ ሄጄ ለራሴ ማወራ ይመስልሃል? ባወራት እንኳን ያወራዋት ስላንተ ነው። ምንድነው ስለኔ ያወራት? ለምን እድል አሰጪውም? አንድ ጊዜ እኮ ብታወሪው ትረጃዋለሽ። እድል የሚሰጠው እነሱ አይደለም፣ በጣም እልህኛ ነው። እልህኛው ነው እኮ አይደለም፣ ፍቅሩ እንዴት መግለጽ እንዳለበት ስለማያውቅ ነው። አይመስለኝም። መውደድ ከፈጣሪ ነው። ያፈቀረ መግፋት ደግሞ ጥሩ አይደለም። እድል ስጪና እዩ፣ እርግጠኛ ነኝ አትጸጸችበትም። እና ምን አለችክ? አንድ ቀን ምሳ አብራችሁ እየበላችሁ እንድታወሩ አመቻችቻለሁ። ይቅርታ ወንድሜ፣ ሳላቅ ፈረድኩባ። በቃ አሁንና ምሳ ልጋብዝክ። አይ ቢኒ፣ እኔ ምሳ ከምትጋብዘኝ ብሩን ለሙታን ሳማር ቅዱስ ሚካኤል ገዳም አስገባልኝ። ይዙ እሱ ገዳም ተሰርቶ አያልቅም እንዴ? በ8 ወራት ውስጥ ብቻ። ይሄ ማለት 115 ቀን በማይሞሉት ቀናቶች ለመንቀሳቀስ አስቸጋሪ የነበረው ተራራ 170 ሜትር ተቆርጦ በአርማታ ደረጃ ተሰርቶ ምቹ እንዲሆን ተደርጓል። የእናቶች በዓት በሚያምር መልኩ ተሰርቷል። አካባቢው ምንም አይነት የመብራትና የውሃ መስመር ያልነበረው ቢሆንም አሁን ግን የመብራት መስመር ተዘርግቶ የሶላር ተጠቃሚም ሆነዋል። የነዋየ ቅድሳት መሸጫ ሱቆች ተሰርተዋል። ሻወርና ሽንት ቤት ተሰርቷል። የከርሰ ምድር ውሃ በቁፋሮ ማውጣት ተችሏል። ገዳማውያኑ በተደጋጋሚ የሚያጋጥማቸውን የረሃብና የድርቅ ስጋት ለመቀነስ ጥረት እየተደረገ ይገኛል። ለዚህም አባቶች የሸማ ሙያን ተምረው ወደ ስራ እንዲገቡ ተደርጓል። ለዚህም አስፈላጊው ቁሳቁስ ተሟልቷል። እነዚህ ሁሉ በእናንተ እርዳታ በ8 ወራቶች ውስጥ ብቻ የተሰሩ ስራዎች። አሁንም ግን የአባቶች በዓትና ህንፃ ቤተክርስቲያኑ ብዙ ስራ ስለሚቀረው እርዳታችሁ ያስፈልገናል። የነበረው የአባቶች በዓት ነው። አባቶች ግን እናቶች በተፈጥሯቸው ደካማ ናቸው። ፀሐዩን ሀሩሩን መታገስ አይችሉም። ስለዚህ የነሱ ይቅደም ብለው የኛው ቀድሞ ተሰራልን። አሁን አባቶች አሉ ከደሳ 7 እና ከበረሃ ላይ ወድቆ ነው ያሉት። ስለዚህ የኛ አንድነት የኛ መከፋት የነሱ መከፋት ነው፣ የነሱ ሀዘን የኛ ሀዘን ነው። ስለዚህ ለኛም የተረባረበ እጃችሁ ከነሱ ላይ እንዳይታጠፍ በመላኩ በቅዱስ ሚካኤል ስም አስተላልፋለሁ። እንደዛ ከሆነማ እኔም አግዛለሁ። አካውንታቸውን ንገረኝ። 1044 25 98 391። ሌላ አካውንት የላቸውም? አቢሲኒያ 14 10 29 444